ቀን በትንሳኤው ውስጥ 40 ቀን ሲያስተምር ከሰነበተ በኋላ እዚህ በኋላ 40 ቀን ሲሞላው ወደ ሰማይ አረገ ማለት ነው። አረገ ሚለው ወጣ፣ ተነጠቀ፣ መጠቀ፣ ሄደ፣ ከፍ ከፍ አለ ማለት ነው። ይህ እንግዲህ በስጋ የሚታይ ነው ምእመናን። አምላካችን እግዚአብሔር አረገ ስንል በስጋ ነው። በባህሪው መንቀሳቀስ መውጣት መውረድ የለበትም። ምክንያቱም በባህሪ የመለኮቱ ምድርን በመካከል እጁ ይዞ የሚያስተዳድራት፣ ዝናም ከእጁ የሚዘንብ፣ ነፋሳት ከእጁ የሚነፍሱ፣ ጨለማና ብርሃን ከእጁ የሚመላለሱ፣ መዓልትና ሌሊት ከእጁ የሚመላለሱ አምላክ ነው። ምድርን በራሱ በእጁ ይዞ የሚያስተዳድር ነው። ታዲያ ወረደ፣ ወጣ፣ ሄደ፣ መጣ፣ ተመላለሰ የምንለው በስጋ ነው። በማን ስጋ? በእመቤታችን በድንግል ማርያም ስጋ። እንዲህ ይላል፣ ኦ ምዕራግ ይላል። እመቤታችንን ከዚህ ለማስለቀቅ ሰዎች ይደክማሉ። ያለ እመቤታችን የማይሆነውን ነገር በስጋ ካልሆነ አረገ፣ ወጣ፣ ወረደ፣ ሄደ ማለት አይቻልም። በመለኮታዊ ባህሪው የሚንቀሳቀስ አይደለም። በምልአት የሚኖር ማንም ሊያንቀሳቅሰው የማይችል ፍጡራን ከእጁ የሚንቀሳቀሱ አምላክ ነው። ነገር ግን የሚመላለሰው በምንድነው ካላችሁ እንግዲህ ረቂቁ ግዙፍ ሆነ ይላል፣ ምሉኡ ውስን ሆነ። ተወሰነ ስንል በድንግል ማርያም ማኅፀን በአጭር ቁመትና በጠባብ ደረት በ3 ክንድ ቁመት ተለካ ይላል። አያችሁት? መመላለስ ይሄ ከየት ተገኘ ሲባል ከእመቤታችን ከቅድስት ድንግል ማርያም ነው። ተወልዶ ነው፣ ሰው ሆኖ ነው። ይሄ የሚያርገው አምላካችን በስጋ ነው። በዚህ እየተመላለሰ የኖረው እንዲህ ይላል ሊቁ አባ ሕርያቆስ፣ ኦ ምዕራግ እምድር እስከ ሰማይ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ይላል። ኦ ምዕራግ ምድር እስከ ሰማይ፣ ከምድር እስከ